አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የትና ወንድሞች ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እና ሼርም ያደረጋችሁ ልጆች አላችሁ፣ እንዲሁም ላይክ ሰብስክራይብ ያደረጋችሁ ልጆች አላችሁ። ጀዛችሁን አላህ ይክፈላችሁ። ሁሌም ተከታተሉ። ለጀማሪዎች አሁንም ቢሆን ሼር አድርግላቸው። በቃሌ መሰረት አዑዙ ቢላሂ ሚነሽ ሸይጧኒር ረጂም በደንብ ማዳመጥ ይኖርብናል እስከ መጨረሻ። ቢስሚላሂር ረሕማኒር ረሒም እና ፊደሉን ብዬ ከዛ በኋላ ደግሞ ለማብራሪያው ይመለስበታለሁ። አደርሱል አወል ሑሩፉል ሂጃኢል ሙፍረዳ አሊፍ ባ ታ ሳ ጂም ሐ ኸ ዳል ዛል ሮ ዛ ሲን ሺን ሶድ ዶድ ጦ ፊደሉን እያያችሁ ዞ ዐይን ገይን ፋ ቆፍ ካፍ ላም ሚም ኑን ዋው ሃ ሀምዛ ያ ወደ ማብራሪያው ስንሄድ ደግሞ አደርሱል አወል አያችሁ፣ አደ ላሟ እቺ አትቀራም። አደርሱል አወል እንላለን። አደርሱል አወል ሕው አያችሁ፣ ሕው እንላታለን። እቺ ሕሩፉል ላሟ እቺ ትቀራለች። ሕሩፉል እቺ ላም ማለት ነው። ሕሩፉል ሂጃኢል ሙፍረዳ ሂጃኢል ሙፍረዳ አያችሁ፣ ሕሩፍ ፊደሎች ማለት ነው። ሂጃኢ የተቆራረጡ ሆኑ፣ ሙፍረዳ ብቸኛ የሆኑ ፊደሎች ማለት ነው። አሊፍ አያችሁ፣ አሊፍ የሚል ሰው አለ። ይህ ትክክል አይደለም። አሊፍ ማለት ይኖርብናል። ባ አንዳንድ ሰው ባአ ሚል ሀምዝ የሚያመጣለ ሰው አለ። ይህ አይደለም። ባ ታ አያችሁ፣ ታ ማለት ይኖርብናል። ሳ በምላሳችን ጫፍ በደንብ አድርጋችሁ አዳምጡ። ለተጀማሪዎች በተለይ በጣም ይጠቅማቸዋል ብዬ ነው የማስበው። ሳ ምላሳችሁን አውጥታችሁ ሳ ትላላችሁ። ቃዒደቱ ኑራንያ ከቀራችሁ ወላሂ ሌላው ነገር ኢንሻአላህ ቀላል ይሆንላችኋል ብዬ ነው የማምነው። ሳ ጂም አያችሁ፣ ጂም አይባልም፣ ጀመም አይባልም። ጂም ብለን እንስባለን። ሐ አያችሁ፣ ሐ በደንብ ተከታተሉ እስከ መጨረሻ። ኾ ዳል ዛ አያችሁ፣ ጠረፈ ሊሳን ማለት የምላሳችን ጫፍ ጠረፈ ሊሳን ማዕ ሩኡስ ሰናይ ልዑልያ ከላይኛው ጥርሳችን ጋር ይወጣል። ዛ ዛ ዚ ዙ አዝ ያለ መለማመድ ይኖርናል። አዶ አውፍሩት ፈትሐ ስለሆነ ሲቀራ አዶ አያችሁ ይወፍራል ማለት ነው። ዛ ይሄኛው በምላሳችን ጫፍ መሆን የለበትም። አንዳንድ ሰዎች ዛ የሚል ከዚህኛው ማለትም ከዚህኛው የሚተመሳሰሉ ልጆች አለች። እንደዛ አይደለም። ዛ በሉ ዛ ሲን ከሳ ጋር ታመሳስሉ። ሲንና ሳ አንድ አይደለም። ሲን አያችሁ፣ ሲን ሺን ሶድ አውፍሩት። ይህንም ሶድም መወፍር አለበት። በጣም ከመወፍረው ፊደሎች ናቸው። ሶድ
ዶድ አያችሁ ዶ ከሷድና ከዷድ ልዩነቱ ምንድነው ካላችሁ አንድ ነጥብ አላት አያችሁ ዶድ ጦ በጣም ወፍራም ናት ጦ ጦ ጦ ጡ አጦ ዞ ይሄኛው ምላስ እናወጣለን ግን ከዛል ጋር ልዩነቱ ምንድነው እሺ ምላስ ካወጣን ከተባለ ይወፍራል በደንብ አድርገን መያዝ አለብን ይወፍራል ይሄኛው ፊደል ዞ عين عين غين አያችሁ غين ف قوف قو أقو قيقو أقو قوف كاف لام كا ይሄኛው ካፍ ነው ካፍ ላም ሚም ኑን ዋው ዋው አንልም ዋው የምትሉ ልጆች ተጠንቀቁ ዋው ነው የሚባል ዋው ስለሰብ እዚህ ጋርም እያሳየን ነው ዋው ሀምዛ እቺ አሊፍ ሳይሆን ሀምዛ ናት አሊፍ የምትሉ ልጆች አለ ተጠንቀቁ ሀምዛ ያ እንዲም ትጻፋለች ማለት ነው ስለዚህ ይህን ከወደዳችሁት ሼር እና ላይክ እንዲሁም ሰብስክራይብ አድርጉ ጀዛኩሙላሁ ኸይረን እስካሁን ድረስ ስላዳመጣችሁኝ እና እስከ መጨረሻም ተከታተሉ